አይ ረመዳን አለቀ በቃ። አሁን 2 ወር ቢሆን ምን አለ ነገ ኢድ ነው ቢባለው ማን አለ? አልሰማህም እንዴ? ከነገ ወዲያ ነው ተባለስ ማን አለ? ሰፈሮ ላይ ለቃቅመሽ ነው የምትቀባጥሪው ወይስ? ኧረ ተው፣ በቴሌቪዥን ነው የሰማሁት። ምን ጾሙ ደብሮሃል መሰለኝ። መደበር አይደለም ሙርሺዳ፣ ኢማሙ ስንጀምር 1 ወር ነው የምንጾመው። አሁን እቺን ጭማሪ ምን አመጣት ነው የኔ ጥያቄ። ወጣት እኮ ይጾመዋል። ግን እንደኔ አይነቱ ሽማግሌ ኢድ ነው ብለሽው እንደገና አይደለም ትጾማለህ ስትይው ቀልቡ ይሰበራል። ምን አስር ሽማግሌ ነኝ ትላለህ? እንደ ሰው ነው የሚጾመው። ሰው እኮ ካለው ሰውነት ላይ ነው የሚጾመው። እኔ ከምን ላይ ልጹም? አታየኝም እንዴ? እኔ ምን ይደረግ፣ ጨረቃ አልታየችም ተባለ። እኔም ድፎ ሊበላሽ ነው ማለት። አንቺ ድፎ ታያለሽ፣ እኔ ቅጠሌን ገዝቼ ነገ እቀመጣለሁ ብዬ የታባቱ ጣለው። የምን መጣል ነው የምትይው? አልጥለው መላ ይጠፋል። ሱር እንዳሰሪ ምን እሱ ልትበላ ነው? ኧረ እባክህ እንዳትታማ። ያንቺ ምግብ አላሳመመኝም እንኳን እሱ። ጨረቃ ከኛ ጋር ድብብቆሽ ነው እንደያዘው